እንደምናችሁ አድማጮቼ በመጀመሪያ ወደ ዛሬ ታሪኬ ከመግባቴ በፊት ሰብስክራይብ ያላደረጋችሁኝ ሰዎች ሰብስክራይብ እንድታደርጉኝ ላይክን በማድረግ እንድታበረታቱኝ እየጠየኩኝ ደግሞ ሰብስክራይብ ያደረጋችሁኝን ላይክ ያደረጋችሁኝን ደግሞ በዚህ አጋጣሚ አመስግኜ ማለፍ እወዳለሁ። ወደ ዛሬ ታሪኬ በማመራበት ሰዓት የዛሬው ታሪኬ የተወሰደው ከፕሮፌሰር ዘሪሁን የአጫጭር ልብ ወለዶችና ታሪኮች ከሚል የተወሰደ ነው። ታሪኩም ምን ይላል? ሁለቱ ሞኝ ባልና ሚስቶች ይላል። ሁለቱ ሞኝ ባልና ሚስቶች ነው የሚለው። እነዚህ ባልና ሚስቶች ወለተ ዞፍ እና ወልደ ዞፍ በመባል ይታወቃሉ። ስማቸው ማለት ነው። እነዚህ ባልና ሚስቶች በጣም በኑሮ ዝቅተኛ ኑሮ የሚኖሩ በድህነት ጠለል ውስጥ የነበሩ ሰዎች ናቸውና ከዕለታት አንድ ቀን ባልየው በጣም ስለራባቸው መጥረቢያ ይዞ እንጨት ቆርጦ የሚበላ ነገር ለመግዛት እንጨት ለማግኘት መጥረቢያውን ይዞ ወጣ ማለት ነው። በዚህን ዕለት አንድ ደን ላይ ይደርሳል። ይሄ ደን ደግሞ ማለት በባህታውያን ዘንድ የሚጠበቅና የማይቆረጥ ደን ማለት ነው። ይህንን ደን እሱ ያንንም እንትን ሳያደርግ እንጨት መቁረጥ ይጀምራል ማለት ነው። በዚህን ወቅት አንድ ባህታዊ ይመጡና ልጄ ለምንድነው ይሄ እኮ ደን የሚቆረጥ አይደለም፣ የባህታውያን መኖሪያ ነው፣ ለምን ትቆርጣለህ ብለው ይጠይቁታል። ወልደ ዞፍም አይ አባቴ ቢርበኝ ቢጠማኝ እኮ ነው ወድጄ አይደለም ብሎ መልስ ይሰጣቸዋል ማለት ነው። በዚህን ወቅት ባህታዊው አንድ ገበታ ወይንም ምግብ ማቅረቢያ ማለት ነው እንደ ሸክላ ወይም ከእንጨት የተሰራ ሊሆን ይችላል ገበታ ይዘው ይመጡና እንግዲህ ይችን ገበታ ውሰድ፣ ጠረጴዛ ላይ ያስቀምጣችሁ ፈትፍች ገበታ ስትሏት ምግብ ትሰጣችኋለች። ይህንን ምግብ እየበላችሁ ኑሩ። ሁለተኛ ይህንን ደን መጠህ እንዳትቆርጥ። ይህን ደግሞ የነገርኳችሁን ችን ገበታ ለማንም እንዳትሰጡም ደግሞ ምንድነው ፈትፍች ገበታ በሏት ብላችሁ እንዳትነግሩ ብለው ይነግሩታል ማለት ነው። እሱም እሺ ብሎ አመስግኖ ያንን ገበታ ይዞ ወደ ቤቱ ተመለሰ ማለት ነው። እቤቱ ከደረሰ በኋላ እንደ ስቲችን ገበታ እንሞክራት ብለው ጠረጴዛ ላይ ያስቀምጠው ባልና ሚስቱ ፈትፍች ገበታ ቢሏት በቅቤ በደንብ የራሰ በጣም የሚጣፍጥ ፍትፍት ሰጠቻቸው ማለት ነው። እነሱም በጣም ተደስተው ያንን ፈትፍች ገበታ እያሉ እያወጡ ሲርባቸው እየበሉ መኖር ጀመሩ በደስታ ማለት ነው። በዚህን ወቅት ጎረቤቶቻቸው እነዚህ ሰዎች ድሃዎች ነበሩ፣ እንዴት ነው ያማረባቸው፣ ምንድነው ከኛ የደበቁን ነገር ይባባሉ ነበር ማለት ነው። ከዕለታት አንድ ቀን እነዚህ ወለተ ዞፍ እና ወልደ ዞፍ የሚባሉ ባልና ሚስቶች ሞኝ ባልና ሚስቶች ወደ ክፍለ ሀገር ሄደው ዘመዶቻቸውን መጠየቅ ፈለጉ ማለት ነው። በዚህን ወቅት ምን አሉ? ጎረቤቶቻቸው ጋር ይሄዱና እችን ገበታ አስቀምጡልን፣ ባደራ አደራ አስቀምጡልን፣ ነገር ግን ፈትፍች ገበታ እንዳትሏት ብለው ሰጧቸው ማለት ነው ለጎረቤቶቻቸው። እንግዲህ እኒያ ቅድም ስናገር እንደነበረው እኒያ ባህታዊ ፈትፍች ገበታ በሏት ብላችሁ እንዳትሉ ለማንም ደግሞ ይችን ነገር እንዳትሰጡ ብለዋቸው አስጠንቅቋቸው ነበር። ነገር ግን እነዚህ ባልና ሚስቶች ሞኝ ስለነበሩ ፈትፍች ገበታ እንዳትሏት ብለው ለጎረቤቶቻቸው ባደራ መልክ ይችን ዕቃ ሰጥተው ወደ ዘመዶቻቸው ጋር ሄዱ ማለት ነው። ጎረቤቶቻቸው ደግሞ በዚህን ወቅት ለምንድነው ፈትፍች ገበታ እንዳትሏት ያሉን? እስቲ ቆይም በላት ብለው ተነጋግረው ያችን ገበታ ፈትፍች ገበታ ቢሏት በዛን ወቅት እንደለመደችው ያቺ ገበታ ፍትፍቱን አውጥታ ሰጠች ማለት ነው። አሃ ለካ ለዚህ ነው ፈትፍች ገበታ እንዳትሉ ያሏት። ለካ ያማራባቸውና ቆንጆ የሆኑት ለዚህ ነው። ኦሆ ይሄማ ጥሩ አጋጣሚ ነው ብለው ጎረቤቶቻቸው አይ በሉ እንግዲህ ሲመጡ ወድቃ ተሰበረችብን ብለን እንላቸዋለን ብለው ደበቋት ማለት ነው። እነዚህ ሞኝ ባልና ሚስቶች ከሄዱበት ሲመለሱ ጎረቤቶቻቸው ጋር ይሄዱና የሰጠናችሁን ገበታ መልሱልን ብለው ይጠይቃሉ ማለት ነው። ጎረቤቶቻቸውም ቅድም እንደተናገርኩት አይ ወድቃ እኮ ተሰበረችብን ብለው መለሱላቸው ማለት ነው። በዚህ በጣም ይናደዳሉ። ነገር ግን ምንም ማምጣት ስለማይችሉ ወደ ቤታቸው ገቡ ማለት ነው።
ስለዚህ ከዚህ ቀደም እየበሉ የነበሩት ምንድነው ያቺ ገበታ የምትሰጣቸውን ምግብ ነበር የሚበሉት። አሁን ግን ምን ሆነ ማለት ነው ፈትፍች ገበታ የሚለውን አሳልፈው ስለሰጡ ሚስጥራቸውን አውጥተው ስለተናገሩ ምን ሆነ ማለት ነው እንግዲህ ያቺ ገበታ የለችም። ስለዚህ የሚበሉት የለም። ስለዚህ ተመልሰው ወደ ነበሩበት ወደ ድህነት ገቡ ማለት ነው። በዚህ ምክንያት አሁንም በጣም ሲርባቸው ባልየው ወልደ ዞፍ እንደለመደው ተመልሶ ወደዛ ደን ሄደ ማለት ነው። ተመልሶ ሄዶ ያንኑ እንጨት መቁረጥ ሲጀምር በፊት የነበሩት ባህታዊ አሁንም ተመልሰው መጥተው እንዴት ትቆርጣለህ? ባለፈው ነግሬሃለሁ፣ ይሄ ደን አይቆረጥም ብዬህ ነበር። የምትበላውን ነገር ሰጥቼህ ነበር። ለምንድን ነው አሁን መጥተህ የምትቆርጠው? ሲሉት አይ አባቴ ወደ ክፍለ ሀገር መሄድ ፈልገን ፈትፍች ገበታ እንዳትሏት ብለን ብንላቸው ጎረቤቶቻችን ወድቆ ተሰበረብን አሉን እና እቃዋን አጣን። አሁን የምንበለው አጣን። ለዚህ ቢርበኝ ቢጠማኝ ነው እዚህ ዛሬ የተገኘሁት ብሎ መልስ ሰጠ ማለት ነው። ባህታዊው አሁንም ጠብቀኝ ብለው አንድ ፍየል ይዘው ይመጣሉ። ፍየሏን ይዘው ይመጡና ምንድነው ያደረጉት? እችን ፍየል ወርቅሪ በሏት። የዛን ጊዜ የምትሰጣችሁ ነገር አለ። ያንን ወስዳችሁ ሸጣችሁ ምግባችሁን ቻሉ። ሁለተኛ እዚህ መጥተህ ይሄንን ደን እንዳትቆርጥ፣ ለማንም ደግሞ ይሄንን እንዳትናገር፣ ፍየሏንም ደግሞ እንዳትሰጥ ብለው አሁን በጣም አስጠንቅቀው ሰጡት። ይሄንን ፍየሏን ሰጡት ማለት ነው። እሺ ኧረ አባቴ አላደርግም ብሎ ፍየሏን ይዞ ወደ ቤት ተመለሰ ማለት ነው። ከዛም ፍየሏን እንደለመዱት እስቲ ወርቅሪ ሲሏት በጠጧን ማለት ፍየል ኮረኮር ነው የሚባለው አይደለ? እንትናቸው አይነ ምድራቸው እሱን ምን ወርቅ ሪባሏት ጊዜ ወርቅ እየሆነ ይወጣል ማለት ነው ያ ኮረኮር። ስለዚህ ያንን ወርቅ ወስደው ሸጠው ህይወታቸውን መምራት ጀመሩ በጥሩ ሁኔታ ማለት ነው። አሁንም ጎረቤቶቻቸው መጀመሪያ እንደዛ ስለገጠማቸው አሁንም በጣም ተጠራጥረዋል። ነገር ግን ያው ምንም ስላላሏቸው እንትን ማድረግ ጀመሩ ማለት ነው። ጸጥ ብለው መጠበቅ ጀመሩ። ከዛ ግን እንደለመዱት እነዚህ ባልና ሚስት ብዙ እንደዛ እያሉ ከኖሩ በኋላ ሞኝን ስለሆኑ በጣም ሞኝ ስለሆኑ አሁንም ምን ይላሉ? ክፍለ ሀገር ዘመዶቻቸውን ሊጠይቁ ድጋሚ በሚሄዱ ሰዓት ፍየሏን አደራ እናንተ ጋር ቆዩልን ወስደው ለጓደኞቻቸው ማለት ነው። ነገር ግን ወርቅሪ እንዳትሏት ብሎ አሁንም ወስደው ይሰጧታል ያችን ፍየል። የለመዱት ጓደኞቻቸው ወይም ጎረቤቶቻቸው እስከሄዱ ቀስ ይጠብቁና ወርቅሪ ብለው እችን ፍየል ይጠይቋታል ማለት ነው። በዚህን ጊዜ እቺ ፍየል እንደተባለችው በጠጧን ወርቅ አርጋ ትሰጣቸዋለች ማለት ነው። ለዚህ ነው ኦኬ ብለው ምን አረጉት ማለት ነው። ፍየሏን ይደብቋታል ማለት ነው። እነዚህ ባልና ሚስት ሞኝ ባልና ሚስት ተመልሰው ሲመጡ በሉ ፍየላችንን መልሱልን ብለው ሲሏት አይ በቀደም ለታ ሳር ልናበላት ወተን ጅብ በላብን እኮ ብለው መልስ ሰጧቸው ማለት ነው። አሁንም በዚህ ወቅት እንግዲህ የሚበሉት የሚጠጡት የላቸውም። በጣም ያፍራሉ ወደዛም ደን መሄድ። ስለዚህ በጣም እየራባቸው እየጠማቸው ለብዙ ጊዜ ይቆያሉ። ከአቅማቸው በላይ ሲሆን ባልየው እንደለመደው ወደዛ ደን ይሄዳል ማለት ነው። አሁንም ወደዛ ደን ሄዶ ያን እንጨት መቁረጥ ሲጀምር እኒሁ ባህታዊ ተመልሰው ይመጣሉ። እንዴ አንተ ሰው ስንት ጊዜ ነው የሰጠውህ? እንዴት እንደዚህ ታደርጋለህ? ምንድነው ችግርህ? ሲሉት አይ አባቴ መሄድ ነበረብንና ወርቅ ቅሪ እንዳትሏት ብዬ ብሰጣቸው ስመለስ ጅብ በላብን ብለው ከለከሉኝ ይሏቸዋል። እንግዲያውስ አሁን አንድ ጠብቀኝ ብለው መዶሻ ይዘው ይመጣሉ ማለት ነው። ይሄ መዶሻ ቤት ሲሰራ ሚስማር የሚመታበት መዶሻ ማለት ነው። ትልቅ መዶሻ ማለት ነው። እሱን መዶሻ ይዘው ይመጡና ለጎረቤቶች ሄደህ ምን ትላቸዋለህ መሰለህ? ይሄንን መዶሻ ትሰጣቸውና ቀጥቅጥ መዶሻ እንዳትሉት በላቸው ይሉታል። ከዛ እሺ አባቴ ብሎ ያንን መዶሻ ይዞ ይሄዳል ማለት ነው። ከዛ ጎረቤቶቹ ጋር ይሄድና መዶሻውን ይሰጣቸውና እኛ ወደ ሌላ ቦታ ደርሰን ልንመጣ ነው፣ አደራ ይህንን መዶሻ ቀጥቅጥ መዶሻ እንዳትሉት ብሎ ይሰጣቸዋል። ከዛ ጎረቤቶቹ አሁንም እነዚህ ሰዎች ዞር እስከሚሉ ይጠብቁና ለምንድን ነው እንደለመዱት ማለት ነው ቀጥቅጥ መዶሻ እንዳትል ያሉን ብለው እስቲ እንሞክረው ብለው ቀጥቅጥ መዶሻ ይሉታል መዶሻውን ማለት ነው። መዶሻው በዛን ሰዓት እየተነሳ አናታቸውን እየቀጠቀጠ
ጎረቤቶቹን በሙሉ ገደላቸው ማለት ነው። እንግዲህ ከዚህ ተረት እንደምንማረው ባህታዊው ደናቸው እንዳይቆረጥ 2 ጊዜ የሚበሉትን ነገር ለነዛ ለራባቸው ሰዎች ሰጥተዋል። ነገር ግን እነዚህ ጎረቤቶቻቸው የተሰጣቸውን አደራ ከመጠበቅና ከመመለስ ይልቅ ምንድነው ያደረጉትኝ? እየደበቁ ሲወስድባቸው ነው። ያንን መዶሻ ደግሞ ልክ ሁልጊዜ የሰው ነገር እየወሰዱ መክበር የለመዱ ስለነበሩ መዶሻው ግን ቀጥቅጦ የገደላቸው የሰው ነገር ሁልጊዜ ምንድነው የሰውን ነገር ወስደን ለጊዜው ሊያምርብን ለጊዜው መልካም ምንድነው ጥሩ ደረጃ ልንደርስ ወይንም ለጊዜው ጥሩ ነገር ሊሆን ይችላል። ነገር ግን የሰው ነገር ወይም የሰው ላብ ነውና የሰው ነገር ነውና ይጥለናል ማለት ነው። መጨረሻው አያምርም ለማለት ፈልጌ ነው። እዚህ ጋር ተረቱ ወይንም ታሪኩ የሚያሳየን ምንድነው? የሰው ነገር የሰው ነው። የራሳችን ደግሞ የራሳችን ነው። በብልጠት የምናደርገውና በብልጠት ከሰዎች የምንቀማው ነገር የምንወስደው ነገር መልሶ ራሳችንን ጠልፎ ይጥለናል ማለት ነው። የኛ ስላልሆነ የሰው ላብ ስለሆነ የሰው ነገር የሰው ገንዘብ የሰው ነገር ስለሆነ ማለት ነው። እንዲሁም ደግሞ በሌላ በኩል 2 ነገር ነው ከዚህ ታሪክ የምንማረው እኔ እንደገባኝ እናንተ ደግሞ ከዚህ የበለጠ ደግሞ ልታዩ ትችላላችሁ። እኔ ደግሞ አንድ የገባኝ ነገር ምንድነው? ሌላው የራሳችንን በረከት ምንድነው አሳልፈን ወይንም የምናጣው በራሳችን እጅ ነው። ማለት አባቶቻችን ሲናገሩ ምን ይላሉ? ሁሉን ነገር ቢናገሩት ሆድ ባዶ ይቀራል ይላሉ። ያ ማለት የሚነገር አለ የማይነገር ነገር አለ። የራሳችንን እያንዳንዱን ሚስጥራችንን የሆነውን ነገር ሁሉ ተናግረን በራሳችን ላይ ችግር የምንፈጥረው ራሳችን ነን። አንዳንድ ጊዜ ከህይወታችን ተሞክሮ ስናይ መነገር የሌለበትን ድክመታችንን የኛ የሆነን ድክመት ማለት ሰውን ሊያንጽ የምንነግረው ነገር እንዳለ ሆኖ ነገር ግን አንዳንዴ የምንነግረው ድክመታችንን ሰዎች እንዲንቁን ሰዎች ያንን ድክመታችንን ለሌላ ጊዜ መስደቢያ ለሌላ ጊዜ እኛ ስርስራቸው እንድንሄድ ወይም ደግሞ ነፃነት እንዳናጣ የሚያደርጉበት ገመድ ሊሆን ይችላል። ማሰሪያ ሊሆንብን ይችላል። ራሳችን በተናገርነው ነገር የራሳችንን ነፃነት የራሳችንን ጤንነት የራሳችንን በረከት የምናጣበት ይሆናል። ስለዚህ የምንናገረውን ነገር በማስተዋል በጥንቃቄ እና በጥበብ ሊሆን ይገባል ነው። ከዛም ባሻገር ቅድም እንደተናገርኩትኝ የራሳችን ነገር ላይ ትኩረት ማድረግ የሰዎችን ነገር ለመውሰድ መመቅኘት መፈለግ ይልቅ ራሳችን ላይ መስራት የበለጠ መልካምነት ነው ብዬ አስባለሁ። መጽሐፍ ቅዱስም ሲናገር ምን ይላል? ሀጥህ ለምልሞ አየሁት ስመለስ ግን አጣሁት ይላል። ከሰው የምንወስደው ነገር ለጊዜው ለምልመን ከብረን ከፍ ብለን ልንታይ እንችላለን። ነገር ግን መጨረሻው የሰው ነገር ስለሆነ ስለማያምር ይሄ ታሪክ ትልቅ ትምህርት ይሰጠናል ብዬ አስባለሁ። ለዛሬ ያነሳሁት ታሪክ ይሄን ይመስላል። ስለምታዳምጡኝ አመሰግናለሁ። ቻው